አንድ ሙስሊም በአንድ ሙስሊም ላይ 6 ሐቅ አለው አሉ የመጀመሪያው ረዱ ሰላሚ ሰላምታን መመለስ ነው ሰላም አለይኩም ስትባል ወአለይኩም ሰላም በል አንዳንዱ ራሱን ላይ ያሳድግና ደረቱን ያሳብጥና በቃ ልቡን ላይ አድርሶ የኛ ጀማ አይደለም እኛ ሰፈር አይደለም እኛ ቀበሌ አይደለም በእስላም እንደዚህ የለም ሙስሊም አሰላሙ አለይኩም ካለ ወአለይኩም ሰላም ማለት ግዴታ አለብህ ልትመልስ ይገባል ሌላኛው ደግሞ አለ ሰላም አለይኩም ሲባል ከሆኑ ሰዎች ጋር ከሆነ ያፍርና ሃይ ፒስ ነው ሰላም ነው ይላል ላ ኢላሃ ኢላላህ አሰላሙ አለይኩም እየተባልክ እንደዚህ ትላለህ እኮ የጀነት ሰላምታ ነው ከአላህ በኩል የመጣ እኮ ነው السلام عليكم ستل 10 حسنة الله ورحمة الله كجمرك هيا يونال وبركاته كجمرك 30 يونال سبحان الله بكن هيا وندموتشين السلام عليكم ورحمة الله وبركاته ستل السبو سنتال نقادوت هيا سيبازا بسلاسة سنت 600 ريال يستال ايش ريال الناس دولار يستال بيبان لسلامته نقدادلالن አይደል الله ዘንድ ከዚህ የተሻለ ነው حسنات نوا تلك من دانو يمجمرو سلامتان ما قرب نو ሁለተኛው وعيادة المريض በሽተኛን መጠየቅ ነው የታመመን መጠየቅ ትልቅ ደረጃ አለው ጧት ገብተህ ከጠየቀው እስኪመሽ ድረስ 70,000 መላእክት ላንተ ዱዓ ያደርግልሃል ማታ ከጠየቀው እስኪነጋ ድረስ 70,000 መላእክት ዱዓ ያደርግልሃል አላሁ አክበር ደረጃው واتباع الجنائز የሞተው እንደሆነ ጀናዛውን ልትሸኝ ልትከተል ይገባል ጀናዛ ላይ ስትሰግድ አንድ ትልቅ ተራራ የሚያክል ምንዳ አለ አሉ ከቀበርከው ደግሞ የሁለት ትላልቅ ተራራ ልክ ጀበል ኡሁድን እንደሚያክል ትላልቅ ተራራ ምንዳ አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሶስተኛው ወኢጃበቱ ዳዕዋ ጥሪ ከጠራ ጥሪውን ተቀበለ ልትል ይገባል ይሄ ምስኪን ሽሮ ሰርቶ ይጠራኛል እንዳትል አክብሮ ነው የጠራ ካልተመቸ በስነ ስርዓት መናገር ነው ሐቢቢ ስላልተመቸኝ ነው በዚህ ቀን ፕሮግራም ይዤ ነው በል እንጂ ምን ያመጣል ብለ እንዳትንቅ ቀልቡን እንዳሰብር ጥሪ ከጠራ ጥሪው ምን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም አምስተኛ ወተሽሚቱ العطيس ያስነጠሰን ሰው ማስደሰት ማለት ሲያስነጥስ አልহামዱሊላህ ሲል ይርሐሙከላህ አየ ለአላህ ምስጋና ይገባው ሲል አላህ ይዘንላልከ يهديكالله ويصلح بالك الله ይምራ ልቦናንም ደግሞ ያዝዳል ሱብሃንአላህ ምን የመሰለ ዱዓ ነው ስድስተኛው ወይዘስተንሰሐከ ፈንሰህ ለሁ ምከረኝ ካለ ምከረው ስትመክረው በሰው ፊት እንዳትመክረው ሰው በሰው ፊት አይመከርም እንዳታዋርደው በአደባባይ እንደው አጠገቡ ይዘ ብቻውን ጠርተ ሐቢቢ ይሄ ነገር ጥሩ አይደለም በለው ኢማሙ ሻፊ ምን ይላሉ በሰው ፊት ምትመክረኝ ከሆነ መከርከኛ ለልህም አዋረድከኝ ነው ብለዋል